ሰላም ጤና ይስጥልን እንደምን አደራችሁ ውድ አምራ ቤተሰቦች በዛሬው ዕለት በመካከለኛው ምስራቅ ሰማይ ስር ታሪክን መለወጥ የሚችል አንድ ታላቅ ክስተት ተፈጥሯል። ዓለም በስጋት ላይ ጥሎ የቆየው የነዳጅ ገበያ ያናወጠው የአሜሪካና ኢራን ፍጥጫ ማለቂያ የሌለው ይመስል የነበረ ሆኖ ቢሆንም በዛሬው ዕለት ግን ዋሽንግተን ማንም ያልጠበቀው ዓለም አቀፍ ኢኮኖሚን ሊቀይር የሚችል ውሳኔ ማሳረፏ ታውቋል። ወደ ቀዳሚ ዜና ስናልፍ አሜሪካ በኢራን ላይ ጥላው የነበረው ጠንካራ የነዳጅ ማዕቀብ በዛሬው ዕለት በይፋ ማንሳቷን አስታውቃለች። ለዓመታት የኢራንን ኢኮኖሚ አንቆ የቆየውና በዓለም የነዳጅ ገበያ ላይ ከፍተኛ ጫና ፈጥሮ የነበረው የአሜሪካ የነዳጅ ማዕቀብ በዛሬው ዕለት ተነስቷል። እንደሚታወቀው የሩሲያና የዩክሬን ጦርነት እንዲሁም በሆርሙዝ ወሽመጥ አካባቢ የነበረው ወታደራዊ ውጥረት የነዳጅ ዋጋን ጣሪያ አስነክቶት ነበር። አሜሪካ የነን ኢኮኖሚ ቀውስ ለመግታትና የዓለም ገበያን ለማረጋጋት የኢራን ነዳጅ በይፋ ወደ ገበያ እንዲመለስ መፍቀዷ ተነግሯል። ይህ ውሳኔ ኢራን በሚስጥር ስታካሄድ የነበረውን የነዳጅ ንግድ ወደ ህጋዊ መስመር የሚመልስ ሲሆን ለአሜሪካና ለዓለም ሀገራት ደግሞ የነዳጅ ዋጋ ቅናሽ ይዞ ይመጣል ተብሎ ይጠበቃል። ከዚሁ ጋር በተያያዘ በዛሬው ዕለት ፕሬዝዳንት ዶናልድ ትራምፕ ትሩዝ ሶሻል በተባለው ማህበራዊ ገጻቸው ባሰፈሩ ጽሁፍ አሜሪካ በኢራን ላይ የከፈተችው ወታደራዊ ዘመቻ ለማጠቃለል እያሰቡ መሆኑን አስታውቀዋል። ግባችንን ለማሳካት በጣም እየተቃረብን ነው ያሉት ትራምፕ ለዚህ ጦርነት 5 ዋና ዋና ምክንያቶችን ይዘን ነበር የተነሳ ነው ብለዋል። እነዚህም የኢራን ሚሳኤል አቅምና ማስወንጨፊያዎችን ሙሉ በሙሉ ማዳከም፣ ሁለተኛ የሀገሪቱ መከላከያ ኢንዱስትሪ ማውደም፣ ሶስተኛ የባህርና የአየር ኃይል እንዲሁም ጸረ አውሮፕላን መሳሪያዎችን ማጥፋት፣ አራተኛ ኢራን ላይ ፈጽሞ ወደ ኒውክሌር አቅም እንዳትቀርብ ማድረግ፣ አምስተኛ መካከለኛው ምስራቅ የሚገኙ አሜሪካ አጋሮች እንደና እስራኤልና ሳውዲ አረቢያ ሌሎችንም በከፍተኛ ደረጃ መጠበቅ ነው ሲሉ ተናግረዋል። ትራምፕ እነዚህ ግቦች ማሳካታቸውን በመጥቀስ ሽብርተኛው ኢራን አገዛዝ ያሉትን አካል ክንድ መስበራቸውንና ወታደራዊ ጥረታቸውን ለማቆም መቃረባቸውን አረጋግጠዋል። ምንም እንኳን አሜሪካ ማዕቀቡን ብታነሳና ጦርነቱን ለማቆም ብታቅድም የሆርሙዝ ወሽመጥ ጉዳይ ግን አሁንም አነጋጋሪ ሆኖ ቀጥሏል። ትራምፕ በግልጽ እንደተናገሩት አሜሪካ የሆርሙዝ ወሽመጥን አትጠቀምም፣ ስለዚህ መስመሩን ለማስከፈትና የመጠበቅ ኃላፊነት መስመሩን የሚጠቀሙት ሀገራት ሊሆን ይገባል ብላለች። ከጦርነቱ በፊት በቀን 138 መርከቦች ያልፉበት የነበረው ይህ ወሽመጥ ባለፉት ሳምንታት ፍሰቱ በ95 በመቶ ቀንሶ በቀን 5 እና 6 መርከቦች ብቻ ደርሷል ነው የተባለው። አሁን አሜሪካ እጇን ከጥበቃው ካወጣች ቻይና፣ ህንድ፣ ሌሎችም ተጠቃሚ ሀገራት የባህር መስመሩን ደህንነት የመጠበቅ ግዴታ ይኖርባቸዋል ተብሏል። ትራምፕ እገዛ ከፈለጉ እናግዛቸዋለን፣ ነገር ግን ኃላፊነቱ የነሱ ነው ብለዋል። በመጨረሻም ወደ ሀገር ውስጥ መረጃችን ስንመለስ የሰዎችን ቅንነት ለግል ጥቅም የሚነግዱ አካላት ተበራክተዋል። በአንጋፋው ጋዜጠኛ ሰይፉ ፈንታሁን ስም የሚሰራጩና በጋሞ ዞን የተጎዱ ወገኖችን ለመርዳት እያንዳንዱ ላይክ እና ሼር ገንዘብ ይከፈላል በሚል መረጃ ፍጹም ሐሰተኛ በመሆኑ ታውቋል። አጭበርባሪዎቹ የታዋቂ ሰዎችን ስምና ምስል በመጠቀም የገጻቸውን ተከታይ ለማብዛት የሚያደርጉት ይህ እኩይ ተግባር የብዙዎችን ቅንነት እያሳሳተ ይገኛል። ጋዜጠኛ ሰይፉ ፈንታሁን በዛሬው የታዲዮስ አዲስ ፕሮግራም ላይ በዚህ ጉዳይ ዝርዝር ማስጠንቀቂያ እንደሚሰጥ ይጠበቃል። ውድ ተመልካቾቻችን መሰል መረጃዎችን ሼር በማድረግና ኮሜንት በመስጠት በአጭበርባሪዎች ስኬት ተባባሪ እንዳትሆኑ እናሳስባለን። ውድ አምራ ቤተሰቦች የዛሬው መረጃዎቻችን እነዚህን ይመስሉ ነበር። ቀጣይ አዳዲስ መረጃዎች ሲለቀቁ ወደ እናንተ እንዲደርሷችሁ የና አካውንት ሰብስክራይብ እና ላይክ ማድረግ አትርሱ። መልካም ውሎ ይሁንላችሁ። ውድ አምራ ቤተሰቦቻችን የዛሬው መረጃዎቻችን እነዚህን ይመስሉ ነበር። ቀጣይ አዳዲስ መረጃዎች ሲለቀቁ ወደ እናንተ እንዲደርሷችሁ የና አካውንት ሰብስክራይብ እና ላይክ ማድረግ አትርሱ። መልካም ቀን ይሁንላችሁ።